ይህ የሰይፈ ነበልባል ሬዲዮ ፕሮግራም ነው። አፈጉባኤው ህጋዊ መልቀቂያ ጥያቄ አላቀረቡም ይላል ምክር ቤቱ። በምስራቅ ኦሮሚያ መከላከያ ሰራዊት ሰው ገደለ። የኢትዮጵያ መከላከያ ሰራዊት በጅምላ እያሰረ ይገኛል። ሰላም ጤና ይስጥልኝ፣ እንደምንውላችኋል። ዜና እናሰማለን። ከዜናዎቹ ጋርም ኢዮባይሳ ነኝ። ዜናው ሲተነተን እነሆ። የፌድሪ ፌዴሬሽን ምክር ቤት ጽፈት ቤት ከአፈጉባኤው የቀረበለት ህጋዊ ስልጣን መልቀቂያ ጥያቄ እንዳልነበረም ገለጸ። የፌዴሬሽን ምክር ቤቱም አፈጉባኤው ወይዘሮ ኬሪያ ኢብራሂም በገዛ ፈቃዳቸው ስልጣናቸውን መልቀቃቸው ቢገልጹም ምክር ቤቱ ጽፈት ቤት ግን አፈጉባኤው ያቀረቡለት ህጋዊ ከስልጣን መልቀቂያ ጥያቄ እንዳላቀረቡም ገለጸ። የኢትዮጵያ መከላከያ ሰራዊት በኦሮሞ ህዝብ ላይ ወንጀል እየፈጸመ ይገኛል ይላሉ ነዋሪዎች። በማዕከላዊ ኦሮሚያ የኦሮሞ ነጻነት ግንባር ለማሳሰብ በሚል የተሰማራው መከላከያ ሰራዊት በግንደበረት፣ በጀልዱ ወረዳ፣ በወልመራ ወረዳ ህዝብ ላይ ግፍ እየፈጸሙ ይገኛሉ። ህጋዊ ባልሆነ ጨለማን ተገን በማድረግ ቤት ለቤት አሰሳ እያካሄዱ ይገኛሉ ይላሉ። በተያያዘ ዜና በደቡብ ኦሮሚያ የመከላከያ ሰራዊት የአካባቢ ወጣቶችን በጅምላ ማሰራቸው በእድሜ የገፉ አዛውንቶችን በመግረፍና ንብረቶቻቸውን በማቃጠል እንዲሁም ባለትዳር ሴቶችን አስገድደው እየደፈሩ ይገኛሉ ይላሉ። ከአካባቢውም በጅምላ የታሰሩ 100 ወጣቶች እስካሁን ድረስ የት እንደደረሱ አልታወቀም። በምስራቅ ኦሮሚያ ባሌ ወረዳ መከላከያ ሰራዊት በሰላማዊ ሰው ገደለ። ጆን 8 2020 በባሌ ዲንሾ ከተማ መከላከያ ሰራዊት ሹፌር ሳዲቅ ሐጂ ኢብራሂም መከላከያ ሰራዊት አውርዶ መግደላቸውን የአካባቢ ነዋሪዎች እየገለጹ ይገኛል። መከላከያ ሰራዊት ይሄንን ሹፌር ሊገለው የቻለው ኮንትራባንድ ዕቃ ጭኖ እየተንቀሳቀሰ ይገኛል በሚል ከመኪናው አውርደው ቀጥቅጠው እንደገደሉ የአካባቢ እማኞች ይገልጻሉ። እንደ አካባቢ እማኞች ገለጻ ከሆነ መኪናው ኮንትራባንድ የጫነ ነገር የለም፣ ፖሊሶቹ ወይም መከላከያ ሰራዊት ሆን ብለው የኦሮሞ ህዝብን ለማጥቃት የሚያደርጉት ዘመቻ ነው ይላሉ። ይህ ሹፌር ተቀጥቅጦ ጭንቅላቱ ለሁለት ተሰንጥቆ እንደሞተ የአይን እማኞች ለዝግጅት ክፍላችን ገልጸዋል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። ወደ ሌላ ፕሮግራም በዚህ ዜማ እንሸጋገራለን።
Gafa gamtem gamesa kaba, gafa rorot kero kaba. Gepate ande pate lola lamiko, ike kamarabi tigera pango. Gepate ande pate lola kero pango, ike kamarabi tigera pango. Kapsa jabe si jabe du jabe ko, ike kamarabi tigera pango. Solo male malingiru ya akumo, ike kamarabi tigera pango. Inje fane abili sambu alamiko, ike kamarabi tigera pango. Ike kamarabi tigera pango. Ike kamarabi ike kamarabi tigera pango. Ike kamarabi tigera Jabatu keroko, mubidira nesini. Jabatu keroko, mubidira nesini. Tukam soda bani, utano dangal magani. Kapso bini saniti, dina verara niti. Yartu kami saniti, dina bini saniti. Maniri raniti. Gamta falmata niti, bela danda niti, debus danda niti, lupu varega niti, la feda chava niti. ዛሬም እንዳለፉት 3 ዓመታት የኦሮሞ ህዝብ መከራም እንግልቱም ገድያው መሰደድ አላበቃም። ለውጥ አምተንልሃል እኛም ካብራክህ የወጣን ብለው አስነግረው የኦሮሞ ህዝብን አስደስተው ጮቤ ያስረግጠውትም ነበር። በአፈቀላጤዎቹ አማካኝነት የአባገዳ ልጅ ስልጣን ላይ አለ ባሉ ማግስት በርካታ ወጣቶች ወደ ቄራ እንደሚወሰድ በሬም አስገብተው ያርዷቸው ጀመረ። በርከት ያለ የኦሮሞ ወጣቶች በጅምላ ታሰሩ፣ ተገደሉ። የኦሮሞ አዛውንት በእድሜ የገፉ እናቶች በግፍ በጠራራ ፀሐይ በመከላከያ ሰራዊት ተገደሉ። በስብሰባ ላይ ስልክህ ጠርቷል ተብሎ ተረሸነ። ኦሮሚያ በልጆቿ ደም ጨቀየች። የአባገዳ ልጆች ከቀድሞ ስርዓት ናፋቂዎች ጋር በመሆን የኦሮሞ ህዝብን ይበቀሉት ጀመረ።
የኦሮሞ ህዝብ መከራም አላበቃ ብሎም የቁም መከራም እየገፋ ይገኛል። የኦሮሞ ወጣቶችን ያነሳሳሉ የተባሉትን የኦሮሞ ተወላጆች መግደል፣ ማሰር፣ ከሀብታቸው በግፍ ማፈናቀል ላይ መንግስት ተጠምዷል። በጠቅላይ አቢይ የሚመራው መንግስት የኦሮሞ ህዝብ ማንነትን ለማጥፋት ቀን ከሌሊት እየሰራ ይገኛል ይላሉ ፖለቲከኞች። በስልጣን ላይ ያለው መንግስት የማይመቻውን ከሆነ ይመታል፣ ይወገዳሉ። በተለይም አይን የሆኑ የኦሮሞ ህዝብ አለኝ ብሎ የሚመካባቸውን ማሳጣት። ጠቅላይ ሚኒስትር አቢይ መንግስት የኦሮሞ ባለሀብቶችን ከጨዋታ ውጪ ማድረግ በሚለው በነሱ ቋንቋ ከዚህ መካከል የሚጠቀሰው የኦሮሞ ባለሀብት አቶ ዲንቁ ደያስን መንግስት የሐሰት ክስ መስርቶ ድራማ የሚተውኑትን ተዋናይ አዘጋጅተው ላለፉት 30 ዓመታት በኦሮሞ ህዝብ ላይ አስጠያፊ ከእውነት የራቀ ፕሮፓጋንዳ ሲሰሩ የነበረው ዋልታ ቴሌቪዥን ጣቢያ ዛሬም እንደወትሮው የመንግስት ቅልብ ጋዜጠኞች በአቶ ዲንቁ ደያስ ላይ መንግስት የሰጣቸውን የሐሰት ድራማ ለህዝብ አስኮምኩመውታል። ለውጥ አለም ተለውጠናል ባሉ ማግስት ይህ ቴሌቪዥን ጣቢያ ያገጠጠ ውሸት ሰርቶ እንደነበረ የቅርብ ቀን ትውስታችን ነው። የትግራይ ክልል መንግስት እንደሞቱ የዘገበው ይህ ቴሌቪዥን ጣቢያ በውሸት እየተካነ ዛሬም አዘጋጆቹ የኦሮሞ ባለሀብት አቶ ዲንቁ ደያስ ላይ የሐሰት ፕሮፓጋንዳ ሰርተው ዘውረው ከቀድሞ ስርዓት ናፋቂዎች ጋር በመሆን የኦሮሞ ልጆችን ማሸማቀቅ የአቶ ዲንቁን ሀብት ለመዝረፍና ለማዘረፍ ሆም ብለው እየሰሩ ይገኛሉ። የቀድሞ ስርዓት ናፋቂዎች የኦሮሞ ህዝብ ሀብት የሆነውን የአቶ ዲንቁ ደያስ የሶዶሬ ሪዞርት ሆቴልን በቅርብ ቀን በእጃችን ይገባል ሲሉ ተደምጠዋል። የኦሮሞ ሀብት ዛሬም እንደወትሮው በኦሮሞ ልጆች ሳይሆን በሌላ ህዝብ እየተዘረፈ ይገኛል። ምክንያቱም የኦሮሞ ህዝብ ዝምታ መርጦ የኦሮሞ ልጆችን እያሳረደ ይገኛል ይላሉ። አቶ ዲንቁ ላይ እየተሰራ ያለው ፕሮፓጋንዳ ሊቆም ይገባል። ምክንያቱም አቶ ዲንቁ ለኦሮሞና ስለ ኦሮሞ የሚታመሙ የወደቁትን የሚያነሱ የተራቡትን የሚያበሉ መታከሚያ አጥተው የተቸገሩትን ያሳከሙ ያሳስተማሩ ያሉ ባለሀብት ናቸው። ይህ የጎረበጣቸው መንግስት ለኛ ካላሸረገር ለኛ ካልተገዛ ሀብትን እንነጥቃለን በሚል ከቀድሞ ስርዓት ናፋቂዎች ጋር በመተባበር ሀብትን ለመዝረፍ የሐሰት ፕሮፓጋንዳ እየሰሩ ይገኛሉ። የኦሮሞ ህዝብ ልጆቹን ካውሬ ሊከላከል ይገባል። በአሁኑ ወቅት አሰፍስፈው ንብረትን ለመንጠቅ ያሰፈሰፈው ቀድሞ ስርዓት ናፋቂ አቶ ዲንቁን ለመዋጥ እየተዘጋጀ ይገኛል። በአቶ ዲንቁ ላይ የተለያየ ሚዲያዎች ፕሮፓጋንዳ እየሰሩ ይገኛሉ። በመንግስት እየታጀቡ በመንግስት በጀት ተበጅቶላቸው ዛሬም ፕሮፓጋንዳቸውን እያዘዙ ወይም እየሰሩበት ይገኛሉ። የሆቴሉ ማናጀርን አነጋግረናል። ከዚህ ዜማ በኋላ ይዘን እንቀርባለን። ከየኦሮሞ እንላለን። Inji pun negal lo joko jane, gantu
Jiraachuu deemnus wal bira yaadni koo simbira Tuu fagaannus biyyarra turrulee wal gala Gaayi lammee koo abdii kotii obsa gaafataan ariifatee qabsoonii Hello, ጤና ይስጥልኝ ስሞትም አልበል የሥራ ድርሻው ምንድነው የት ነው የሚሰሩት የሥራው ሱዳን ሪዞርት ላይ በመስራች በዋና ስራ አስኪያጅነት ነው በሶዶሬ ሪዞርት ሆቴል ውስጥ ያገለገሉ ያሉት እንግዲህ በተለያየ ጊዜ የሚመጣልን መረጃው እናንተም የምትናገሩት ነገር አለ በአሁኑ ወቅት በሶዶሬ ሪዞርት ሆቴል ላይ ምንድነው እየተፈጸመ ያለው ሆቴሉ እየሰራ ነው ያለው እንደምታውቀው ሆቴሉ ሁለቱር ከሶስት ሳምንት ሆኗል ከተዘጋ መጋቢት 14 ጀምሮ ነው የተዘጋው አሁን ሰዓት ለዘጋ ነው ያለው በምን ምክንያት ነው የተዘጋው እንደሰማነው እነሱ እንደሚሉት ተማሰንቻን ሳይሰጡን እንደዚህ መጥቶ ነው ሲሉት ምንም በደዳቤ ያሳለፈን ነገር የለም በወሬ ደረጃ የሰማነው ግብር ያለባችሁ የሚባል ሁኔታ ነው የሰማነው ግብር ካለባችሁ ታዲያ እናንተ የመንግስትን ግብር መክፈል የለባችሁም ይሄ ህገወጥነት አይደለም ካልከፈላችሁ ለምን አልከፈላችሁ እኛ ድርጅቱ እንደሚታወቀው ከ2003 ጀምሮ ከጥቅምት 17 ለቅሶች ጀምሮ እስከ 2009 ድረስ በሼር ካምፓኒነት መንግስትም የነበረበት ነው የሚፈለገውን ከመንግስት ጋር ሆነን ያለውን ነገር ኢንቨስትመንቱን ድርጅቱን በማስፋፋት ባለሀብቱ ትልቅ ሚና አለው ግብርም ደግሞ እየከፈልን ነበረ አሁን እነሱ የሚሉትን ነገር በሶሹ የሚያሳወቁን ነገር የለም መንግስትም ነበረበት ማለት ምን ማለት ነው ምን መንግስትም ነበረበት መንግስትም ነበረበት መንግስት በሼር ካምፓኒ መንግስት አክሲዮን ማህበር ስለነበረ አክሲዮኑ ማን ነው ማወቅ ይቻላል አክሲዮኑ ማን ነው የመንግስት ድርሻ ነበረበት እስከ 2009 ድረስ ማለት ነው አፈድንቱ ጋር እሺ ግንቦት ወር ጀምሮ ደግሞ በፒኤልሲ የመንግስትን ድርሻ በማጠቃለል እስካሁን ድረስ አቶ ድንቁ ናቸው እያለንበት ያሉት
በአሁኑ ሰዓት ማለት ነው። መልካም እንግዲህ ብዙ ጊዜ የሚነሳው አንዳንድ ነገሮች አሉ። እንዲያውም ግብር አልተከፍሉም፣ ሁለተኛ የህዝብን መሬት በጉልበት ነጥቃችሁ በማታለል የተወሰነ ገበሬውን አስርባችኋል የሚባል ነገር አለ። ይሄንን ተከትሎ የዋልታ ቴሌቪዥን ጣቢያ ወደ እናንተ በመምጣት ዶክመንተሪ ፊልም እየሰራ ይገኛል። እንደው ስለዚህ ምን ይሉኛል? ገበሬውን ለምንድን ነው የምታስለቅሱት? ለምንድን ነው ከመሬት ላይ እንዲነሳ ያደረጋችሁት? ይሄ እውነት ነው? እንደሚታወቀው ሱዳን ሆቴል እንደተጠቀስኩኝ ከ2003 ጀምሮ በካርታ ላይ ያለው 427 ሄክታር ነው የሚለው። እስካሁን ድረስ መንግስት 427 ሄክታር ቁርጥ አድርጎ ለድርጅቱ መላከከበ ችግሮች ናቸው ያሉት። በአሁኑ ሰዓት ድርጅቱ እየተጠቀሙበት ያለው 50% ነው የሚሆነው። ይህ ባልሆነበት ሰዓት አንዳንድ ገበሬዎች በድርጅቱ ክልል ውስጥ እያለሙ ያሉት አሉ። የመኖሪያ የተለያዩ መኖሪያ ቤቶችም አሉ፣ ብዙ ማሳዎችም አሉ። ይህም ደግሞ መንግስት ክሊር አድርጎ ለባለሀብቱ ማስረከብ የመንግስት ኃላፊነት ስለሆነ ይሄ ባለበት ሁኔታ ነው እንግዲህ በውስብስብነት ህዝቡ ቅሬታ አቀረበ የተባለው። ያም ሆኖም ዋልታም ደግሞ የህዝቡን ቅሬታ ብቻ ይዞ መቅረብ ሳይሆን እኛንም እንደ ድርጅቱን ማኔጅመንት ማናገር ነበረበት። የህዝቡን ቅሬታ ብቻ ሰምቶ ዶክመንተሪ መስራት አልነበረበትም። እኛም ለድርጅት ቅሬታ አለን፣ እኛም መካሄድ ነበረብን። የአንድ ወገን ብቻ ነው ይዞ ያቀረበው። በዚህ ላይ እኛም ቅሬታ እያቀረብን ነበረ። እንግዲህ ድርጅቱ 427 ሄክታር ብያለሁ። በአሁኑ ሰዓት ደግሞ 50% አይሆንም እየተጠቀመበት ያለው። ያም ሆነ በዚህ መሀል ደግሞ መንግስትን በመሀል ካሳ ባለሀብቱ እንዲከፍል አድርጎ የተወሰነ መሬት ላይ ካሳ እንዲከፍል አድርጓል። ባለሀብቱን ማለት ነው ተደርጎ ካሳ ከፍሏል። የተወሰነ ደግሞ ቅሬታ አቀረቡ የተባሉ ሰዎች ጉዳዩ በህግ ተይዞ ነው ያለው። በህግ የተያዘ ጉዳይ ደግሞ በሚዲያ መቅረብ አልነበረበትም። በዚህ አይነት ጉዳይ ላይ ያለው። መልካም እንግዲህ ሶዶሬ ሪዞልት በስንት ዓመተ ምህረት ነው የተቋቋመው? ሶዶሬ አሁን የምትምረቱ በ60 ዓመት በላይ ነው ከተቋቋመው። ከ60 በላይ ከ60 ዓመት በላይ ነው ከተቋቋመው። ወደ ሼር ካምፓኒ የመጣው ደግሞ አክሲዮን ማህበር የመጣው ከጥቅምት 2003 ጀምሮ እስከ ልጅ 9 ደግሞ በአክሲዮን ማህበር ነው። ከልጅ 9 ግንቦት ጀምሮ ደግሞ እስካሁን ድረስ ባለሀብቱ ነው እየለማ ያለው። እንግዲህ በፊት በስልጣን ላይ የነበሩ ሰዎች ይሄንን መሬት ሲሰጧችሁ አሁንም በስልጣን ላይ ያሉ አመራሮች እንዳሉ በአንድ ፕሮግራም ላይ ለመመልከት ችያለሁኝ። ቅሬታ ያቀረቡት ሰዎች ትናንትናም የነበሩት ባለስልጣን ናቸውና ለምን እነዛ ባለስልጣናት ሊጠየቁ አልቻሉም? ቅሬታ አቅራቢዎችስ ካሁን ለምንድነው ዛሬ ማቅረብ ያስፈልጋቸው? ዛሬ የተነሳበት ምክንያት ምን ይሆን? ምናልባት የመንግስት እጅ የመጠምዘዝ ሁኔታ ይኖር ይሆን? ድጋሚ ባለቤትነትን እኔም ልጠቀም ሼር ላድርግ ይሆን? እንግዲህ እስካሁን ድረስ ከመንግስት ጋር በመግባባት የሚሰራ ነበረ። አሁን ይህ ነገር አዲስ ነው። እዚያ ነገር የታየው የመንግስት መዋቅር ከጊዜ ወደ ጊዜ ይቀያየራል። ከዚህ በፊት የነበሩ ስለ ጉዳዩ ሙሉ ለሙሉ ያውቃሉ። እንደሚታወቀው ድርጅቱ ከፕራይቬት ኤጀንሲ ጋር ከመንግስት ልማት ድርጅቶች ጋር አብሮ ሲያለማ ነበር። በፌዴራል ስልጣን ስለነበረ በዚህ በመሬት ግብር ጋር የተያዘ ያው በወረዳ ደግሞ ወይም ደግሞ ኦሮሞስ ያሉት አዳማ ወረዳዎች ናቸው። ለእነሱ ነው የሚከፍለው። ሌላ ግብሮ የወጥሩ ዋናው ልክ ፍቃዳችን ሙሉ ፕሮፋይላችን ያለው
ከፌደራል መንግስት ጋር ነው ከመጀመሪያ ጀምሮ ይዞታው አብሮ በሼር ካምፓኒዎች ያለው ነበረው። በአሁኑ ሰዓት ደግሞ ቅድም እንደጠቀስኩት ከለዘቀኝ ግንቦት ጀምሮ ደግሞ በአቶ ድንቁ እየገማን ያለው ሪዞርቱ እንደሚታወቀው ያኔ በመንግስት ስር በነበረበት ጊዜ 136 ሰራተኛ ነው ያለው። አሁን ደግሞ 2 ሰራተኛ በላይ ነው እየተጠቀመበት ያለው ከፕሮጀክት ሰራተኛ ጨምሮ የተለያዩ ግንባታዎቹ ቤቶቹ ቪላ መዝናኛዎቹ አንድ 2 መዝናኛ ነበር ከ2 ወደ 4 በማሳደግ 100 ምናምን ክፍል የነበረውን ወደ 800 ክፍል በማሳደግ የተለያዩ የተርካር ተደርቤ ዘመናዊ ግንባታዎች ናቸው እየተከናወኑ። መልካም እንግዲህ አሁን እየገለጹልኝ ያሉት ሆቴሉን እያሳደጋችሁ እንደሆነ ምናምን ነው እየገለጹልኝ ያሉት። የዛ አካባቢ ነዋሪዎች እንግዲህ ይገባኛል ባዮች የተለያየ ነገር እያነሱ ነው ያሉት። በአንድም ይሁን በሌላ መንገድ ተገፍተናል የሚሉት ነገር አለ። እንዴት ልመኖት? አቶ ዲንቁ ደያስ ስራ ከፍተው የአካባቢ ነዋሪን እየረዱ እንደሆነ እየገለጹልኝ ነው። ከ160 ሰራተኛ ወደ 2000 የሚጠጋ ሰራተኛ እንደቀጠሩና እያሰሩ እንደሆነ ነው። በሌላ አንጻር ደግሞ አንዲት ወይዘሮ ዋልታ የተጠቀማት ግለሰብ ንብረት ይገባኛል የሚል ድርሻ እንዳላት እየገለጸች ይገኛል። ሌላው ገበሬ ደግሞ መሬቴን በግዳጅ ተፈናቂ ያለው ተዘርፍ ያለው እንጂ ይሄ ባለሀብት አጭበርብሮኛል የሚል ነገር አለ። እስኪ ይሄን ነገር ግልጽ ያድርጉልኝ። እንዴት ልመኖት? ይህ ባለሀብት የኦሮሞ ልጆችን እንዳልገፋ እንግዲህ ሚዲያ ላይ እንደሰማነው እነሱ በ407 ክልል ውስጥ ነው ያሉት። ይህንን ጉዳይ መንግስት ነው ማጥራት የነበረበት። ግን እነሱ የራሳቸው ገበሬዎቹ የተወሰኑ ሰዎች ናቸው ከባለሀብቱ ጋር በመነጋገር እሱም በየዋነት መንግስት ስላልከፈላቸው በእርዳታ መልክ ነው የሰጣቸው ብሩን ራሱ ማለት ነው። እነሱ እሱ በየዋነት የሰጣቸው እንጂ መሬታቸውን በጉልበት ተነጥቀናል የተባለው ማንም በጉልበት መሬታቸውን አንነካም። ይህም ደግሞ የሚታወቅ ስለሆነ ሌላ ደግሞ ከዛ ውስጥ ቅሬታ ሲያቀርብ የነበረው ጉዳዩ በህግ ሲታይና እስካሁን ድረስ በህግ ተንጠልጥሎና በኮቪድ-19 ምክንያት ተንጠልጥሎ የቆየ ጉዳይ ነው እንጂ ጉዳዩ በህግ ተይዞ ነው ያለው። መልካም የምስራቅ ሸዋ ምናምን አንድ በአቶ ዲንቁ ምክንያት የታሰረ ባለስልጣን የቀበሌ ይሁን እንደዛ ነገር አለ። የምስራቅ ሸዋ የሰራተኞች ገንዘብ ያሺ እንደዚህ ነገር ስላለ እስኪ ይሄን ነገር እስኪ ይግለጹልኝ ያጥሩልኝ። እስኪ ማን ነው ለምንድነው የታሰረው? አቶ ዲንቁ ለምን እንዴት ሰራተኛ ተበትናላችሁ ተብሎ የታሰረ ሰው አለ ከናንተ ወይ ከባለስልጣናት? እንግዲህ ድርጅቱ ቅድም እንደጠቀስኩኝ ከተዘጋ 2 ወር ከ3 ሳምንት ገደማ ነው። እኛም በተደጋጋሚ በደብዳቤ ለመንግስት ስናሳውቅ በተዋረድ ስናሳውቅ ነበረ እንዲከፈትልን ሰራተኛ በተደጋጋሚ ደግሞ የሚከፈላቸው የተዘገቡ ስለሆነ በአሁኑ ሰዓት እኛም ደግሞ ካልሰራ መክፈት ስለማንችል በተደጋጋሚ ስናሳውቅ ነበር። ያው የአሰሪና ሰራተኛ አዋጁን ስለሚደግፈን በአዋጁ መሰረት እኛም በመጨረሻም አስፈላጊውን ደብዳቤ በተዋረድ ይጽፍ ነበር እስከ ላይ ድረስ። በዚህ መሀል የምስራቅ ሸዋ ዞን የአሰሪና ሰራተኛ ጉዳይ ኃላፊ ለእነሱ አመልክተን ነበር። እሳቸውም ህጉን ተንተርሶ አዋጁን ተንተርሶ በዛ መሰረት ድርጅቱ መክፈል ስለማይችል ጉዳዩን በጥልቀት አይቶ አጣርቶ የግንቦት ወር መክፈል እንደማንችል ጽፎልናል። በዚህ መሰረት ነው እንደሰማነው በምን ተፈቀደላቸው በሚል እንደታሰሩ ኢንፎርሜሽን ሰምቻለሁ። በአሁን ሰዓት በእስር ላይ ይገኛሉ? እንደሰማሁ ከሆነ በአሁን ሰዓት እስር ቤት እንዳሉ የሰማሁ። የት እስር ቤት ነው ያሉት? ወረዳ 07 ይባል ዛንታ ታስሮ እንዳሉ ነው የሰማሁ።
መልካም እንግዲህ በተለያየ በሶሻል ሚዲያ ላይ ስንመለከት አቶ ዲንቆ ደያስ ላይ የሐሰት ክስ በመመስረት ዳኞች እንዲፈርዱ እየተደረጉ ይገኛል። የተወሰኑት ዳኞች ይሄንን ነገር አንቀበልም በሚሉበት ሰዓት የተለያየ ነገር ችግር ይደርስባቸዋል የሚል ነገር እየሰማን ያለ ነው። ይሄ ምን ያህል እውነት ነው? በሚዲያ አሁን እንደሰማው በሚዲያ በያን ነገር የተላለፈ ነው ይመለከታለው። አንዳንድ ጊዜ ሰዎችም ያወራሉ። እኔ የሚያየው በሚዲያ ደረጃ እንደዚህ ያለ ነገር እየተወራ መሆኑን ይታለም አይቻልም። መልካም አሁን ችግሩ የት ጋር ነው ያለው? እናንተ እንግዲህ ለተለያየ ባለስልጣናቶች ደብዳቤ አስገብታችኋል። እንደነገሩኝ ግብር እየከፈላችሁ ሰራተኛ ደሞዝ እየከፈላችሁ እስካሁን ድረስ እንዳላችሁ እየተናገራችሁ ትገኛላችሁ። እንግዲህ በስልጣን ላይ ያለው የኦሮሞ ልጅ ነው፣ ችግር ይፈታል፣ ዘመኑ የለውጥ ነው እየተባለ ባለበት ሰዓት የኦሮሞ ልጅ እንደዚህ አይነት ችግር ሲገጥመው አግባብነት ያለው አይመስለንም። ለጠቅላይ ሚኒስትሩ ደብዳቤ አስገብታችኋል? እንግዲህ እና በተዋረድ ደብዳቤ ቢጽፍ የነበረው እስከ ኦሮሚያ ክልል ቢሮ ነው ሲጽፍ የነበረው ከፓርት ጀምሮ ከታች ያሉትን በአካልም እየጠየቅን ላይም ደግሞ በአንድ ሁለቱ ደብዳቤ ጽፍ ነበረ። እንግዲህ ድርጅቱ እነሱ እንዳሉት የድርጅቱ የፈለገ ጥፋትም ቢኖርበትም በማሳሰብ ደረጃ መድረስ አልነበረበትም። ጥፋትም ቢኖር እንኳን እነሱ አመለካከት ጥፋት አለ እንኳን ቢባል ጉዳዩን ወደ ፍርድ ቤት በማምራት ጉዳዩ ተጣርቶ እርምጃ ማስወሰድ ይቻል ነበረ። ያም ባልተደረገ ያለ ምንም ማስጠንቀቂያ ድርጅቱ መታሸጉና በአሁኑ ሰዓት የመታሸጉ ምክንያት የአካባቢ ነዋሪዎች፣ ሰራተኞች እንዲሁም ድርጅቱን ማግኘት ያለበትን ጥቅም የተለያዩ ንብረቶች በዝናብ በፀሐይ እየተጎዱ ያሉት መንግስትም ደግሞ በየቀኑ የሚያገኘውን ገቢ እያጣን ያለ ጉዳቱ እንግዲህ ገበሬ ማለት የሀገር ሀብት ነው። የአንድ ግለሰብ አይደለም። ብዙሀኑ ከአዳማ ጀምሮ እስከ ሶተር ያሉት መንገድ ላይ የሚጠቀሙት የንግድ ስራ የሚጠቀሙት በሱ ነው የሚተዳደሩት። በአሁኑ ሰዓት ትልቅ ጉዳት ላይ ነው ያሉት። በየጊዜው ይጠይቁናሉ። እንግዲህ እኛ የመዝጋትን የመክፈትን ስልጣን ስላሌለን በእነሱ ስለዘጋ እንግዲህ አቤት እያልን ነው፣ ጠብቁ እያልናቸው እያባበልናቸው ነው ያለ ነው በአሁኑ ሰዓት። መልካም እንግዲህ ቀደም ሲጠቅሱልኝ 2000 ሰራተኛ እንዳላችሁ ገልጸውልኛል። በአሁኑ ወቅት ደግሞ ይሄ ኮቪድ-19 ወይም ኮሮና ቫይረስ ህዝብን እየፈጀ ዓለምን እያስጨነቀ ይገኛል። የሶደሬ ሪዞልት ሰራተኞች 2000 ከሆኑ በአሁኑ ወቅት በምን ሁኔታ ላይ ይገኛሉ? ምክንያቱም እንደዚህ አይነት በዚህ ሰዓት ይሄንን የሚያክል ድርጅት መዝጋት ለሀገር ሸክም ህዝብን መበተን ይሆናልና ሰራተኞቻችሁ በምን ሁኔታ ላይ ይገኛሉ? ለመንግስት የምታስተላልፉት መልእክት ካለ እንዲሁም ለኦሮሞ ህዝብ የምታስተላልፉት ጥሪ ካለ ለማስተናገድ እኛ ዝግጁ ነን። እድሉን እንስጠት። እኔ ለመንግስት ማስተላለፍ የምፈልገው መልእክት በአሁኑ ሰዓት ድርጅቱ ቅድም እንደጠቀስኩት ከሁለት ወር ከ3 ሳምንት ገደማ ደርሷል። ጉዳቱ እንግዲህ ህብረተሰብን እየተጎዳ ነው። እዚያ አካባቢ ያሉት ሰራተኛም እየተጎዳ ነው። ድርጅቱ እየተጎዳ ነው። መንግስትም በየቀኑ የሚያገኘውን ገቢ እያጣ ስለሆነ ጉዳዩን በጥልቀት በማየት ጥፋት እንኳን አለ ብሎ እነሱ እንዳመኑ ከሆነ እንዳመለካከታቸው ከሆነ ጉዳዩን በህግ ታይቶ ድርጅቱ ተከፍቶ መዝጋት መፍትሄ አይሆንም። ድርጅቱ ተከፍቶ ችግር እንኳን ቢኖር ቁጭ ብሎ መነጋገርን በማኔጅመንት ደረጃም እኛንም አስካሳተፉን ተነጋግረን ችግሩን መፍታት ይችላለን እነሱ እንደሚሉት ከሆነ። ነገር ግን ድርጅቱ ተከፍቶ ጉዳዩ በህግ ይታይና እነሱ በሚሉት መሰረት ድርጅቱ ቢከፈት ፍላጎት አለንና ለድርጅት። ሰራተኞቻችሁ በምን ሁኔታ ላይ ይገኛሉ? ሰራተኞቹ
ብዙዎቹ እንግዲህ ለውጣት በጣም ተጎድተው ነው ያሉት። እንደውም በቅርብ ጊዜ እስከመራብ ደረጃ ሲደርሱ ለቀበሌ ሊቀመንበሩ በጠየቁን መሰረት ለሁለት መቶ አባወራ የሚሆን የተለያዩ ለምግብ የሚሆኑ ዘይት ነኮች ከ300,000 ብር የሚሆን ነው ገዝተን አዳማ ወረዳ ገቢ ያደረግነው። ይህ ነው የአካባቢ ሰራተኞቹም የአካባቢ ነዋሪዎቹም እየተጎዱ ነው ያሉት። ይህን ይመስላል። የሶደሬ ሪዞልት ስራ አስኪያጅ ከሰይፈ ነበልባል ራዲዮ ጋር ስለነበሩት ቆይታ በአድማጮች የስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁኝ። አዲስ ነገር ካለ ተከታትለን እናቀርባለን። እግዚአብሔር ይስጥልኝ። ለዛሬው አመሰግናለሁኝ። እሺ አመሰግናለሁ። የተከበራችሁ አድማጮቻችን እንደሰማችሁት ነው እንግዲህ የኦሮሞ ልጅ ስልጣን ላይ ያለ የኦሮሞ አባገዳ ነክሷል በሚባልበት ሰዓት የኦሮሞ ልጆች እየታደኑ እየታሰሩ ይገኛሉ። እንዲሁም የኦሮሞ ባለሀብት ከሀገር እንዲሰደድ ንብረቱ እንዲዘጋ ሰራተኞቹ እንዲበተኑ እንዲሁም ፕሮፓጋንዲስቶች ተቀጥረው በኦሮሞ ልጆችና በኦሮሞ ባለሀብት ላይ የተለያየ ፕሮፓጋንዳ እንዲሰሩ እየተደረገ ነው። ፕሮፓጋንዳ ወይም ድራማ የሚሰሩ ሰዎችን መንግስት በማዘጋጀት በባለሀብት ዲንቁ ላይ የተለያየ ድራማ እንዲሰሩ ዘራፊ እንደሆነ እንደሰረቀ ወይም መሬት እንደነጠቀ ለማሰኘት ለማስመሰል ድራማውን እየከወኑት ይገኛሉ። እንዲሁም የመንግስት በቀቀን ወይም ልሳን የሆነው ዋልታ ቴሌቪዥን ይህንኑ ድራማ ከውኖት ከሽኖት ለህዝብ አቅርቧል። እንግዲህ ላለፉት 30 ዓመት ያልተዋጣለት ድራማ ቢኖርም የዋልታ ቴሌቪዥን ጣቢያ ድጋሚ ለውጥ አለ በሚባልበት በአሁኑ ወቅት አዲስ ድራማ ሰርቶ ለህዝብ አቅርቧል። እንግዲህ በዚህ ላይ ሰፋ ያለ ፕሮግራም እንሰራለን። ተከታተሉን። ቅድሚያ ዜማው አየር ላይ ያለ ድምፃውያኖቹ ተስገቢ ይሉናል። መስፍን ጫላ፣ ኤልያስ ክፍሉ፣ ትግስት ታምሩ አየር ላይ ያሉ አመሜ ማሉማ ማሊሬ ማሊሳ ማሊሬ ማሊሳ ኦጌሶን ደደቤ ኮቪድ ማይኒ ከን ማካን ኦጌሶ ማይኒ ማሊም ኑ ዶርሲሳ Jura kabira innona masukan he garame jabatnati wal gargara ka kalesa arkawa kati tanira rakonu ladin jene Ammame maluma malire malisa malire malisa ogeson dadabe covid maini kan makan hoke
ini madim nu dorsisa Kuku bicara mahada Tutuk nanggala fatah Walamma cumeti lisa Kubata walu bachisa Sikadane waktu basi Suma pinkenya nages Dukane konim bariti Itu boriti nulati Suta, suta, tanda pari suta Suta, suta, mau berkata